ሌላኛው ጥያቄ ልጅ ከተወለደ በሰባተኛ ቀኑ ፀጉሩ ይላጫል። የተላጨው ፀጉር ወርቅ ቤት ተወስዶ ይመዘንና ስንት ግራም እንደሆነ በወርቅ ዋጋ ተተምኖ ለዘካ ይሰጣል የሚባል ነገር አለ። ይህ እንዴት ነው ይብራራልኝ የሚል ጥያቄ ነው። ሕፃን ሲወለድ ወንድም ይሁን ሴት ሐቂቃ ማውጣት የጠበቀ ሱና ነው። የተወሰኑ ዑለሞች ዘንድ በተለይ አቅም ያለው ሰው ከሆነ ዋጅብና ግዴታም ነው ተብሏል። የሚታረድበት ዓላማ አላህን ተባረከ ወተዓላ ለማመስገን ነው። ልጅ ስለሰጠ ከሐቂቃ አደቦችና ተያያዥ ተግባሮች አንዱ የተወለደው ሕፃን ወንድ ከሆነ ፀጉሩን መላጨት ነው። የተላጨው ፀጉርም ተመዝኖ በወርቅ ወይም በብር ተመዝኖ ለምስኪን መስጠት ነው። ነቢ ዓለይሂ ሰላቱ ወሰላም የሁሰይንን ዐቂቃ ባወጡ ጊዜ ፋጢማ ረዲየላሁ ዐንሃ የሁሰይን ፀጉር ተመዝኖ በሰደቃነት እንድትሰጥ አዘዋታል። ፋጢማም ረዲየላሁ ዐንሃ ፀጉሩን አስመዝነነው 1 ድርሃም ወይም የተወሰነ ድርሃም ሆኗል ብላለች። የቻለ ሰው የሕፃኑን ፀጉር ወስዶ አስመዝኖ በግራሙ ልክ ወርቅ ወይም ብር ሰደቃ ቢሰጥ የሚያወጣው ወጪ ይህን ለማድረግ የሚያደርገው እንቅስቃሴና እርምጃ አላህ ዘንድ ተባረከ ወተዓላ አጅር ያስገኝለታል። ብዙ ሰዎች ስንት ነው ግራሙ ያሉ የሚጠይቁበት ሁኔታ አለ። እንደ ሕፃኑ ፀጉርና ጭንቅላት የሚለያይ ነው የሚሆነው። ሁሉም በግሉ ያስመዘነ ሊያደርግ ይገባዋል። ይህን ማድረግ ሱና ነው፣ ዋጅብና ግዴታ አይደለም። በስያሜ ደረጃ ዘካ ይባላል። ሰደቃን የሚባለው ዘካ የሚባለው ወይም ዘካተል ፍጥር ከሆነ ነው ከረመዳን ጾም ጋር ተያይዞ የሚወጣ አያ ደግሞ ከገንዘብ ዘካ ጋር ተያይዞ የሚወጣ የሚሰጥ ሰደቃ ሲሆን ሌላኛው